فبالله فاستغن عنه. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. ዛሬ ኢንሻአላህ አጅዛኡል ጁምላ እናያለን። ሁለተኛው ደርስ መሆኑ ነው። ኪታባችን ያው አነህሉ ዋዲህ ነው። አጅዛኡል ጁምላ ማለት የንግግር ክፍሎች እነማን ናቸው የሚሉት ነው የምናየው። እስኪ በምሳሌ ነው አልአምሲላ። እዚህ ጋር እንደምታዩት 8 አረፍተ ነገሮች አሉ። እነሱን እንተርጉምና ወደ ሸርሁ እንሄዳለን። አንደኛ ረኪበ ኢብራሂሙል ሂሷና፣ ኢብራሂም ፈረስ ጋለበ የሚል አረፍተ ነገር አለ። ሁለተኛ ዩዳኢቡ ኢስማኢሉል ቂጣ፣ እስማኤል ድመቷን ያጫውታል የሚል አረፍተ ነገር አለ። ሶስተኛ የሕሱዱል ፈላሁል ቀምሃ፣ ገበሬው ስንዴ ያጭዳል የሚል አረፍተ ነገር አለ። አራተኛ ተእኩሉ ሻቱ፣ ፍየሏ ትበላለች፣ ፉለን ወሸዒረን፣ ባቄላና ገብስ ትበላለች የሚል አረፍተ ነገር አለ። አምስተኛው ሰሚዕቱ ነሲሐተ፣ ምክርን ሰማሁ የሚል አረፍተ ነገር አለ። ስድስተኛ የስጠዑ ኑሩ ፊል ሁጅራ፣ ብርሃን በክፍል ውስጥ ያበራል የሚል አረፍተ ነገር አለ። ሰባተኛ ተጅሪሽ ሰፊነቱ ዐለል ማኢ፣ መርከቧ በውሃ ላይ ትሄዳለች ነው የሚለው። ስምንተኛ ሀል ቱሂቡ ሰፈር፣ ጉዞ ተወዳለህን የሚል አረፍተ ነገሮች አሉ። ወደ በሕቱ ስንመጣ አረፍና ፊማ መዷ፣ ባለፈው ተረድተናል። አነል ጁምለተል ሙፊደተ፣ የተሟላ የሆነ ጁምላ ወይም አረፍተ ነገር ተተረከቡ ሚን አጅዛኢ ሂየል ከሊማት፣ ከክፍሉ ንግግር የሚሰራው ከክፍሎች ነው። እነዛ ደግሞ ከሊመት እንደሚባሉ አይተናል። ወኑሪዱ አን ነዕሪፈ ፊ ሀዘ ደርስ፣ በዚህ ደርስ ደግሞ ለማወቅ እንፈልጋለን። አንዋዕል ከሊማት፣ የንግግር አይነቶችን ደግሞ እናውቃለን። ፈነቁሉ እንላለን ኢዛ በሐስና፣ ያስተነትን ጊዜ ፊል ጁመል ለቲ ማዓና፣ ከላይ የኛ ገዱትን አረፍተ ነገሮች ስናስተነትን ወጀድና እንል ከሊማት፣ ቃላቶች ኢብራሂም ወኢስማዒል ወልፈላህ፣ እነዚህ ኢብራሂም እስማኤልና ፈላህ የሚሉት ቃላቶች አልፋዙን ቃላት ናቸው። ቱሰማ ቢሃ አሽኻስ፣ ሰዎች የሚጠሩባቸው ቃላት ናቸው። ወአነል ከሊማት፣ እንደዚሁም ቃላቶች አልሂሷን ወልቂጥ ወሻት ላይ እነዚህ ቃላቶች አሉ። ፈረስ፣ ድመት፣ ፍየል የሚሉት ደግሞ አልፋዙን ቱሰማ ቢሃ አንዋዑ ሚነል ሐይዋን፣ እንስሳቶች የሚጠሩባቸው ቃላቶች ናቸው። ወአነል ቀምሐ ወልፉለ ወሸዒር፣ እንደገና ስንዴ፣ ባቄላ፣ ገብስ የሚሉት ቃላቶች ደግሞ አልፋዙን ቱሰማ ቢሃ አንዋዑ ሚነ ነባት፣ ነባት ወይም እጽዋቶች የሚጠሩበት ቃል ናቸው። ወአነ ሰፈረ ወአነል ሁጅረተ፣ ክፍል የሚለው ወሰፊነተ፣ መርከብ የሚለው ወልማኡ፣ ውሃ የሚለው ደግሞ አልፋዙን ቱሰማ ቢሃ አንዋዑ ሚነል ጀማድ፣ እነዚህ ግዑዝ ጠጣር ነገሮች ወይም ጀማዳቶች የሚጠሩበት ቃል ናቸው። ወአነ ነሲሐተ፣ ነሲሐ የሚለው ምክር ማለት ነው። ወኑር፣ ብርሃን የሚለው ወሰፈር፣ ጉዞ የሚለው ደግሞ አልፋዙን ቃል ናቸው። እንደዚሁ ቱሰማ ቢሃ የሚጠሩበት የሆነ አንዋዑን ኡኽራ ሚነል መዓኒ፣ ከሌሎች ነገሮች አሁን ካልናቸው ውጭ ያሉ ትርጉም ያላቸው ነገሮች የሚጠሩበት ቃል ናቸው። ወሊዛሊከ፣ ለዚህ ሲባል ቱሰማ ኩሉ ከሊመቲን፣ ሁሉም ቃል ትባላለች። ሚን ሀዚሂል ከሊማት፣ ከላይ ካሉት ቃላቶች ኢስመን፣ ስም ይባላሉ ለማለት ነው። ወከዛሊከ ኩሉ ከሊመቲን፣ እንደዚሁ ማንኛውም ቃል ዩሰማ ቢሃ ኢንሳኑን፣ ሰው የሚጠራበት ከሆነ አው ሐይዋኑን፣ ወይም እንስሳ የሚጠራበት ከሆነ አው ነባቱን፣ ወይም እጽዋት የሚጠራበት ከሆነ አው ጀማዱን፣ ወይ ጠጣር ነገር ግዑዝ ነገሮች የሚጠሩበት ከሆነ አው አዩ ሸይን አኸር፣ ወይም ሌላ ማንኛውም ነገር መጠሪያ እስከሆነ ድረስ እንደዚህ አይነት ቃላቶች ስም ይባላሉ ነው። ነዑዱ ሊልጁምላ፣ እንደገና እንመለስና ወደ አረፍተ ነገሮቹ መረተን ታንያ፣ ሁለተኛ ወደዛው አረፍተ ነገሮች ብንመለስ ፈነጅዱ እናገኛለን። አንደ ኩንደ ከሊመት ሚነል ከሊማት፣ እነዚህን ቃላቶች እናገኛለን። ረኪበ የሚል ቃል አለ፣ ተሳፈረ ነው ወይም ጋለበ። ወዩዳዒቡ ያጫውታል የሚላለ፣ ወየሕሱዱ ያጭዳል የሚላለ፣ ወተእኩሉ ትበላለች የሚላለ። እነዚህ ቃላቶች ተዱሉ ያመለክታሉ አላ ሁሱሊ ፊዕሊን፣ ወደ ስራ መገኘት፣ ፊ ዘመኒን ኻስ፣ በሆነ በተለየ ወቅት ላይ የተገኘን ስራ ያመለክታሉ። ፈለፍዙ ረኪበ፣ ለምሳሌ ረኪበ የሚለው ቃል መሰለን፣ ለምሳሌ ያክል የዱሉ አለ ሩኩብ፣ መጋለብን ያመለክታል። ፊ ዘመኒል ማዲ፣ ባለፈው ዘመን ማለት ነው። ወዩዳዒቡ ያጫውታል የሚለው የዱሉ አለል ሙዳዕባ፣ መጫወትን ያመለክታል። ፊ ዘመኒል ሐዲር፣ አሁን ባለንበት ወቅት ላይ፣ አዊል አቲ፣ ወይም በሚመጣው ጊዜ ማለት ነው። ወሃሉም መጀራ፣ በዚሁ አይነት ይቀጥላል። ወሊዛሊከ ቱሰማ ኩሉ ከሊመቲን፣ ለዚህ ሲባል እንደዚህ ሁሉም ቃላቶች ይባላሉ። ሚን ሀዘ ነውዕ፣ የዚህ አይነት ጎሳ የሆኑ ምድብ የሆኑ ቃላቶች ይባላሉ። ፊዕለን፣ ፊዕል ተብለው ይጠራሉ ነው። ወዕንደማ ተአመለ አልጁመለ ሰላስ አልአኺራ፣ ወዕንደማ ቱአመል አልጁመለ ሰላስ አልአኺራ፣ የመጨረሻዎቹን 3 አረፍተ ነገሮች ስታስተነትን ነጂዱ እናገኛለን። አነል ከሊማት፣ ቃላቶች ፊ የሚል ቃል አለ። ወዓላ፣ ዓላ የሚል አለ። ወሃል፣ ሃል የምትላለች። ኢዛ ኑጥቀ ቢኩል ሚንሃ ወሕደሁ፣ ብቻውን ቢነገር እነዚህ ቃላቶች ለም ይፍሐም ለሁ ማዕናን ካሚል፣ የተሟላ የሆነ ትርጉም አንረዳም። ወኢዛ ኑጥቀ ቢኩል ሚንሃ
ነገር ግን በእነሱ ቢነገር ፊ ጁምለቲሂ አረፍተ ነገር ውስጥ አብሮ ሲነገር ዙሐረ ማዕናሁ ማዕናው ግልጽ ይሆናል። ካሚለን የተሟላ ትርጉም ይኖረዋል። ወቱሰማ ኩሉ ከሊመቲ ሚነል ከሊማት ሰላስ እንደዚህ አሁን ያሉት ሶስት አይነት ቃላቶች ሐርፈን ሐርፍ ተብለው ይጠራሉ። ወከዛሊከ ኩሉል ከሊማት አለቲ ሚን ሀዘ ነውዕ እንደዚሁ የዚህ አይነት ምድብ ውስጥ ያሉ ቃላቶች አብረው ካልሆነ በስተቀር ብቻቸውን ማዕናቸው ግልጽ የማይሆን የቃላት አይነቶች ከሐርፍ ይባላሉ ነው። አልቀዒዳ ወደ ማጠቃለያው ስንመጣ አልከሊመቱ ቃል ሲባል ሰላሰቱ አንዋዒን በአረበኛ ከሊመት ሶስት አይነት ነው። ኢስሙን አንዱ ስም ነው። ወፊዕሉን ሁለተኛው ግስ ነው። ወሐርፉን ሶስተኛው ደግሞ ሐርፍ የሚባል አለ። ያው አያዥ ቃላት ስምና ፊዕልን ለማያያዝ አረፍተ ነገር ውስጥ የሚመጡ ቃላቶች ማለት ነው። ፈልኢስሙ ስም ብሎ ማለት አሁን ሶስቱንም ዲፋይን ልናደርግ ነው። ኩሉ ለፍዚን ቃል ሁሉ ዩሰማ ቢሂ ኢንሳኑን ሰው የሚጠራበት፣ አው ሐይዋኑን ወይ እንስሳ የሚጠራበት፣ አው ነባቱን ወይ እጽዋት የሚጠሩበት፣ አው ጀማዱን ወይ ግዑዝ ነገሮች የሚጠሩበት፣ አው አዩ ሸይን አኸር ወይም ሌላ ማንኛውም ነገር መጠሪያ የሆነ ነገር ሁሉ ኢስም ይባላል። ወልፊዕሉ ፊዕል እሳ ማለት ምንድነው? ኩሉ ለፍዚን ማንኛውም ቃል ሆኖ የዱሉ የሚያመለክት ዐላ ሁሱሊ ዐመሊን የሆነ ስራ መገኘቱን ፊ ዘመኒን ኻስ በሆነ በተለየ ወቅት ላይ ባለፈ ሊሆን ይችላል፣ አሁን ባለው ዘመን ሊሆን ይችላል፣ ወደፊት በሚመጣ ብቻ በሶስቱም ዘመኖች ላይ የተገኘን ስራ ወይ የሚገኝ ስራ የሚያመለክት ከሆነ ፊዕል ይባላል ነው። ሶስተኛው ጂም ወልሐርፍ ሐርፍ የሚባላል ደግሞ ይህም የቃል አይነት ነው። ኩሉ ለፍዚን ማንኛውም ቃል ላ የዝሃሩ ማዕናሁ ትርጉሙ ግልጽ አይሆንም፣ ካሚለን በተሟላ ሁኔታ ትርጉሙ ግልጽ አይሆንም። ኢላ መዓ ገይሪሂ ሌላው ጋር አብሮ ካልሆነ በስተቀር ብቻውን ማዕናቸው ግልጽ አይሆንም። እነዚህ አይነት ቃላቶች ሐርፍ ይባላሉ ነው። ለዛሬ እዚህ ጋር ይበቃናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።